ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። በዓለም ዳርቻ እንደውም በሀገሩም ያላችሁ ከሀገሩም ውጭም ያላችሁ ሰላማችሁ ይብዛልኝ እና በእናታችሁ ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ፣ ሼር አድርጉልኝ። አዲስ ጀማሪ ነኝ። እስቲ እድሌን ልሞክር ብዬ ነው። እነዚህ ሰዎች መከተል ከጀመርኩኝ ብዙ ነው፣ 2 ዓመት ነው። ከዛ እንደ ሀሳብ እስቲ ዩቱብ ቢሰራስ ብዬ ነው እንጂ ያው ከዚህ በፊት ልምዱ የለኝም። እባካችሁ እስቲ ሰብስክራይብ አድርጉኝ። እኔ በዚህ አጋጣሚ የማንም ደጋፊ አይደለሁም፣ የሩታም ደጋፊ አይደለሁም፣ የአብርሽም ደጋፊ አይደለሁም። እውነት ተናጋሪ ነኝ። እስቲ ለማንኛውም ቪዲዮ እናይት እንዩ። በዚህ አጋጣሚ የሚለው ነገር አብርሽ ምን ሆኖ ነው ግን በዚህ ልክ የፈዘዘው? ፈዟል እኮ ልጁ። ምንም የለም፣ አያወራም፣ አይጋገር፣ አይተናፈስ። እውነትም ሩታ አርገዋለች እንዴ ይሄ ነገር? እውነትም ይሄ ነገር እውነት ነው እንዴ? ኧረ እኔ እንጃ ምን እንደሚል ራሱ አላውቅም። በገዛ በልጁ አባት 2 ዓመት የ2 ዓመት ትዳሯን በዚህ ልክ አደንዝዛ እንደዚህ ከሆነ በጣም ስህተት ነው። አሁን እዚህ ጋር አቅፏትም ስሟትም እወድሻለሁም ያላትም እውነት አርጋው ከሆነ እሱ አይደለም በራሱ ላይ ያለው ሰይጣን ነው እንደዚህ የሚላት እንጂ እውነቱን ወዷት አፍቅሯት አይደለም አብርሽ። አንደኛ ሁለተኛ ደግሞ ሩታት አረገችው ብዬ እንዳምን ብዙ ነገር እንዳጠረጥር ያደረገኝም ነገሮች አሉ። አንደኛ የልጁ አባት ነው። ሁለተኛ ስንት ዓመት በፍቅር አብሮ የኖሩት ሁሉ ረስታ እንደዚህ ልጁ ራሱን እስከሚጥል የምታረግ አይመስለኝም። እኔ ደግሞ አንደኛ የጠረጠርኩት ነገር ቢኖር የሆነ ሰዓቱ ሲወልቅ ወደ ራሱ ተመልሶ ይሆን እንዴ? እንዴት ነው ሄርሜላ መጀመሪያም በዚህ ነገር ቀምማ ነው ወደ እሱ ያመጣችው? እንደዚህም ሄርሜላም እንዲህ አድርጋለች ለማለት ይከብዳል። አንደኛ ሰዓቱ ከታሰረ ቆይቷል። ወደ ይኸው ከተገናኙ ሄርሜላ እና አብርሽ ብዙ ቀን ሆኗል። ሄርሜላ ራሱ ሰዓቱን ካረገች በኋላ እንታረቅ ብሎ ሩታ ጋር መጥቷል። ብዙ ሞክረዋል። ሄርሜላ ነው የሚል እኔ እንጃ አላህ ያውቃል። እንግዲህ የራሳቸው ጉዳይ። መቼም እነሱ ድራማ እየሰሩብን ነው። እኛ በምናየው እንፈርታለን፣ እናያለን ግን አንፈርድም ነው ነገሩ። ሄርሜላ በጣም ታሳዝናለች፣ ሩታም በጣም ታሳዝናለች። ለምን ሩታም የልጇ አባት ነው፣ ትዳሯ ነው፣ ስታስብ ነው ያመለጣት። ይሄ ነገር ደግሞ በሁሉም ያለ ነው። ባልና ሚስት ይጋጫል፣ ይታረቃል። ግን አንደኛ ሩታ ባለ ትዳር እንደሆነ ሄርሜላ ማለት ነው ባለ ትዳር እንደሆነ የልጅ አባት እንደሆነ ስታቅ ነው ህይወቱን ወዳ ፈቅዳ የገባችው። ሁለተኛ ደግሞ አሁን ስላረገዛች አሳዘነችኝ። እንደዚህ መሆን የለባትም። እሷም ግን ያው በእርጉዝ ሴት ነው የመጣችው። መቼም የራሷ የእጇን ነው ያገኘችው። ሩታም ደግሞ ትታው ነበረ። ድጋሚ ወደ ህይወቱ መመላለሱ አስፈላጊ አይደለም። ህይወትሽን ኑሪ፣ ህይወቱን ይኑር። በቃ ተይው ሩታ እባክሽን። በቃ መጀመሪያ ነበረ እንታረቅ ብሎሻል፣ ብዙ ለምኗል፣ ብዙ ለፍቷል። ስለዚህ እምቢ ብለሻል። ስለዚህ ይሄ ልጅ ተይው በቃ ህይወቱን ይኖሩበት። ለምንድን ነው እንደ በየጊዜው የምትበጠብጭው? እውነትም ይሄን ነገር መተት ምናምን የሚባለው ነገር አርገሽ ከሆነ በጣም ተሳስተሻል። ይሄ በጣም ስህተት ነው። በቃ የዘገጠ ስህተት ነው። ስለዚህ ወደ ራሱ ሲመለስ አሁን ወደ ሄርሜላ መሄዱ አይቀርም። ያንቺ ይሄ ልፋት የሰው መሳለቂያ ባትሆኚ ጥሩ ነው። አሁን ብዙዎቻችሁ የዘገዘቃችኋት ነው፣ የሰደባችኋት ነው ከነ እናቷ ከነ አባቷ። ግን አደራ የምላችሁ ነገር አባትና እናት እዚህ መሀል ባታስገቡ ጥሩ ነው። እንደሷ እኔ በቃ እንደዚህ ባይ ነኝ። እንጃ በዚህ አጋጣሚ ሄርሜላ በጣም አዝኛለሁ። ሶሪ። አልፎ አለባት እዚህ ጋር አልፎ አለባት አላ ያው ጭንቀት ሲበዛባት ትወጥቃለች ይሆናል። ጭራሽ ምን ሆና ነው ይላል እንዴ? የእውነት ይሄ አብርሽ በቃ ልክ አይደለም። ወይኔ ምስኪን ምን ሆና ነው አለኩ። ገና እኮ በእጅ እኮ ነው የሚላወሰው። ወደዛ ሲሉት ወደዚህ፣ ወደዚህ ሲሉት ወደዚህ ነው የሚለው ልጁ። ወይኔ ሩታ እውነት ይሄን ነገር አረግሽ ከሆነ በጣም ነው ማዝንብሽ።
ለዛውም በገዛ ባልሽ በገዛ በልጅ አባትሽ በፍቅር ብታስገቢው ጥሩ ነበረ። በፍቅር ወደ ራስሽ ብትመልሺው ጥሩ ነበረ። ግን ይሄ የሚሆን ነገር አይደለም። በጣም ተሳስተሻል። ወይ እኔ የሚለው ቆይ ሐኪም ቤት የለም እንዴ? በዚህ ልክ እንደዚህ ተዘረጋ እያዩ እንዴት ነው አንስተው የማይወስዷት? ወይኔ እንዴ! ሰው ሁሉ ጤነኛ አይደለም። በቃ ዝግግ ብላለች። እኔ ዝግግ ልብልሽ አይዞኝ። ወይኔ ሴት ልጅ በአደባባይ እንደዚህ መዋረት! ሁለት ቅሌታሞች! ወይኔ ሰማችሁት? አሁን የእውነት ነው የሚላችሁ ይሄ ልጅ በእውነት ጤነኛ አይደለም። ድራማ እየሰሩ ነው። እውነት ሩታ ይህን ነገር አርጋው ነው የሚያወራውን ነገር ሰምታችኋል አይደል? ቤተሽ አተኝም ወይ? ለምን እዚህ ትተኛለሽ? ወይኔ ወንድም አይዞኝ። የምር ሩታ በጣም ባለጌ ነሽ። የምር ይሄ ነገር እውነት አርገሽው ነው? ቤት ሄደሽ አትተኚም ወይ? እዚህ ለምን ትተኛለሽ ነው እኮ ያለው ጭራሽ። ምን አይነት እባብ ነሽ በእናትሽ! እኔ በጣም ነበር የምወድሽ። በጣም ይቅርታ፣ በጣም ነበር ማከብርሽ። እውነት ይሄን ነገር አርግሽ ከሆነ እኔን አያርገኝ ድብሻለሁ። እኔ 2 ዓመት ድረስ ሩታ 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 ሲል ቆይቼ ሄርሜላ በእውነት እውነት ነበረሽ ሩታ። ሄርሜላ ባረገሽበት ሰዓት አራስ ቤት ሆነሽ እንደዚህ እየተሰቃይሽ ነበረ በሷ ምክንያት። ግን ቢሆንም በአመታት አኡዚ ቢላህ ደግሞ ሀብሉን እንደማንም አርጋችሁ ብታወልቁለት ጥሩ ነው። ሀብሉን አውልቁለት። ሌላው ነገር ተውት። ሌላው ነገር ትርፍ ነው። ሀብሉ ይውልቅ፣ ሀብሉ ይውለቅ የምትሉ እስቲ። ወይኔ ምን አይነት አስመሳይ ናት በእናታችሁ! ይሄ ወንድም ተብዬ ደግሞ ወይኔ ቆይ እኔ የሚለው ከአብሽ ውጭ ወንድ የለም እንዴ? ወንድ ጠፍቶ ነው? አዲስ አበባ ውጭ ወንድ ጠፍቶ ነው ወይስ አብርሽ ምን የተለየ ነገር አለው እንዴ? አረ የምታውቁ መላብሉኝ። የሆነ የተለየ ነገር ሳይኖረው አይቀርም ወይ? ተባሉበት እኮ እዛም አለጣጠፍ እሱ። ወይኔ አረ ልጁን እንዳይላጥ ፊቱ ይላጣል። አይመለከተኝም በኋላ። ጉድ እኮ ነው። ውሽ ሩታን ጫጫቱላ ድራማ እየሰራች ነው ሲጀመር። ለላወቃችሁ ውሸታችሁን አባንኑ እና በዚህ ይሄን ይመስላል። የተመቻችሁ ላይክ እና ሰብስክራይብ አበረታቱኝ። የመጀመሪያ ነው ደስ ሲለኝ ያው ብዙም ይቀጥላለሁ እና እባካችሁ ሰብስክራይብ አድርጉ፣ ላይክም አድርጉኝ፣ አበረታቱኝ። የመዳም ቅመም ነኝ።